ምንድነው ደስታ የቀማ ምንድነው ደስታ የነሳ ብዬ ስጠይቃቸው ሁሉ ነገር ሞልቶልኝ ዛሬ ቢሊየነር ነኝ 50-60 መኪና ይሄው እንደበጋ ሱሬዋለሁ 5-6 ህንጻ ከተማይቱ ውስጥ የኔ ነው ይላችኋል እናሳ ግን ደስታ የለኝም ለምን ዛሬ ማንንም የሚጫወትበትን ሀብት ያቺ ምስኪን እናት አንድ ቀን ኖራ በበላችሁ አንድ ቀን ኖራ ተደስታበት ባለፈች ያ ደሃ አባቴ ከሰው በታች ሆኖ ከሰው በላይ ያደረገኝ አንድ ቀን እሱ በበላው በተጠቀመበት ይሏቸዋል አያችሁ የምንኖርላቸው ሰዎች ካሉ እስከመቼ በኔ ተከሻ ሁሉም እኔ ብቻ አርዳ ይለኛል ሁሉን እጄን አይቶ መከራ ያየው ለነሱ ምን በድዬ ነው አምላክ ያትበሉ አልበደላችሁም የምትረዷቸው የምትኖሩላቸው ሰዎች ካሉ ተጨማሪ በረከታችሁ እንጂ ተጨማሪ ወጪና ኪሳራችሁ አይደሉም ሁሉን ኖሯችሁ የምትኖሩለት ካጣችሁ ከባድ ነው አሁን አብዛኛው አውሮፓ ስታዩ ውለው ስላደሩ ብቻ የሚከፈላቸው ሰዎች አሉ ደስታ የላቸውም እንደዛም ሆኖ ራሳቸውን ሲያጠፉ በተደጋጋሚ ራሳቸውን ያጠፋሉ ከዛ ምን ያደርጋሉ አፍሪካ ውስጥ ሄደው በጣም ድሆች ከሆኑት አንዱ ህፃን አምጥተው በጉድፈቻ በፎቶ ያሳዩ ያንተ ልጅ ነው ይሉትና ደሞዝ ከሱ ላይ መቁረጥ ይጀምራሉ ኋላ 6 ዓመት 7 ዓመት 10 ዓመት ሲደርስ የተማረ ሲሄድ ለውጡን ያሳዩ ፎቶ ይልኩለታል አየህ ይሄ ልጅ አንተ ከሌለ ግን ይሄ ለውጥ ያቆምና ይሞታል ይሉታል